ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአውዳና ሚዲያ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ የሀገሬ ልጆች። አውዳና ሚዲያ እንግዲህ ከዚህ ቀደም የተለያዩ ስራዎችን ሲሰራ እናንተን እያስተማረና ሲያዝናናችሁ የተለያዩ መረጃዎችን ወደ እናንተ ሲያቀርብ ቆይቷል። አሁን ደግሞ ከዚህ ቀደም ያው እኔ የምሳተፍባቸውን የበጎ ስራዎችና እንዲሁም ደግሞ ከዚህ ከፐርሰናል ስኪል ዴቨሎፕመንት ጋር በተያያዘ የማስተምራቸው ነገሮችን ታውቃላችሁ። ከዛ የተወሰነ ትምህርት ዛሬ ይዤላችሁ መጥቻለሁ። ዛሬ ደግሞ አዲስ ዜና አለኝ። ያ ምንድነው? አውዳና ፖድካስት በቅርብ ቀን ይጀምራል። የተለያዩ እንግዶችን ከሀገር ውጭም ከሀገር ውስጥም ወደ እናንተ በማቅረብ በህይወታቸው ተጽዕኖ የፈጠሩ ሰዎች እንዴት እንዳለፉት የህይወት ተሞክሯቸውን፣ ልምዶቻቸውን እያመጡ እያዝናኑ የሚያስተምሩበት ይሆናልና በቅርብ ቀን አውዳና ፖድካስትን ጠብቁ። የትኛውም ዓለም የትኛውም ቦታ ላይ ያላችሁ ወዳጆች ታዲያ ለዚህ ሚዲያ ቤተሰብ ለመሆን የደወል ምልክቱን በመጫን እንዲሁም ደግሞ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ አድርሱ። ትማሩበታላችሁ፣ ትሰለጥኑበታላችሁ። አጠር ባለ መልክ ዛሬ የማቀርብላችሁ አንድ ትምህርት አለ። የትምህርቱ ርዕስ ምንድነው የሚለው ስኬታማ ለመሆን የሰው ልጅ መከተል ያለበት ነገር ምንድን ነው? እንደዚህ ስላችሁ ሞቲቬሽናል ስፒክ ወይም የሆነ የሚያነቃቃችሁ ንግግር ወይም የተለመደ አይነት ነገር ሊመስላችሁ ይችላል። ዛሬ ላይ ይዤላችሁ የመጣሁት እኔ በህይወቴ ተግባራዊ አድርገው ለኔ ውጤት ያመጡ ውስን ነጥቦችን ለእናንተ ለማስተማር መጥቻለሁ። እኔ ሞክሬዋለሁ፣ ተግባራዊ አድርጌያለሁ፣ ለኔ ጠቅሞኛል። ምን ልላችሁ ፈልጌ ነው? አሁን ይዤላችሁ የመጣሁት ትምህርት የትኛውም ዓለም ውስጥ የማይገኝ ወይም የትም ማንም የማያውቀው ነገር ሳይሆን ከየትኛውም ከገጠር እስከ ከተማ ድረስ ከሀገር ውስጥ እስከ ከሀገር ውጭ ያሉ ሰዎች በየዕለት ተግባራቸው ኤክሰርሳይዝ የሚያደርጓቸው ነገሮች ናቸው። ነገር ግን ቅደም ተከተሎቻቸውን ባለመጠበቅ ዋጋቸውን ባለማወቅ ሲያደርጉ ስለቆዩ በህይወታቸው ብዙ ለውጦችን ላያመጡ ይችላሉ። ስለዚህ እነዚህ ውስን ነገሮች ምንድናቸው? አንድ ሰው ስኬታማ ለሆን የመጀመሪያ እርምጃው ምንድነው? ጎል ሴት ማድረግ ወይም ግብ ማበጀት ነው። ግብ ለማበጀት ደግሞ መጀመሪያ ነገር ምንድነው? አንድ ግለሰብ አሁን ያለበትን ማወቅ። ምን ላይ ነው የቆምኩት? ምን እየሰራው ነው ማለት ራሱን ማወቅ፣ በቅድሚያ ያለበትን ማወቅ። ቀጣዩ ነገር ደግሞ ጎል ሴት ማድረግ ወይም ደግሞ ወዴት መሄድ እንደሚፈልግ ለራሱ መንገር፣ ወደዛ ቦታ በደንብ አትኩሮ ማየት። ሶስተኛውና ሁላችን የሚከብደው ነገር ምንድነው? ካለንበት ተነስቶ ወደዛ ቦታ መንቀሳቀስ። አብዛኞቻችን እኔ የማውቃቸው የኔም ጓደኞች እኔም ራሴም ሲቸገር የነበርኩት በምንድነው? ካለውበት ተነስቼ ወደ ፈለግኩበት ወዳለምኩበት ነገር መንቀሳቀስ ነበር። ይሄ ለአብዛኞቻችን ለሁላችንም ይከብደናል። ለምን እንደሆነ እኔ ባላቅም ለኔ ለራሴ በጣም ከብዶኝ ነበር። የማቀዳቸውን የማለማቸውን የሚፈልጋቸውን ነገሮችን ለማግኘት እፈልጋለሁ። ጎል ሴት አድርጌያለሁ። ግን ተነስቼ ወደዛ ቦታ ለመንቀሳቀስ በጣም ብዙ ከብዶኝ ነበር። ካለንበት ተነሰን ወደ ምንፈልግበት ቦታ ለመሄድ በጣም ብዙ ጭካኔ ያስፈልጋል። ስለዚህ ሰው ስኬታማ ለመሆን መጀመሪያ ያለበትን ማወቅ፣ ሁለተኛ መሄድ የሚፈልግበትን በደንብ አትኩሮ ማየት፣ ሶስተኛውና ከባዱ ካለበት ተነስቶ ወዳለመበት ቦታ መንቀሳቀስ። ኦፍ ኮርስ ይከብዳል። ሲንቀሳቀስ ብዙ ፌለሮች ይኖራሉ፣ ብዙ ተጽዕኖች ይኖራሉ። እነዚያ ተጽዕኖችን ግን በመቋቋም ነው መሄድ የሚችለው። ስለዚህ የሰው ልጅ ስኬታማ ለመሆን ምን እኔ ያደረግኩበት በቃ እግዚአብሔር ረድቶኝ እስከዚህ ህይወት ድረስ ያገኘኋቸው ስኬቶችን ለማግኘት የተጠቀምኳቸው ነገሮችን ውስን ነገሮችን እንገራችሁ። መጀመሪያ ጎል ሴት አደረኩኝ። ይሄ ዓላማን ማሳካት የምችለው ነው ወይ? በእኔ አቅም ይቻላል ወይ የሚለውን ነገር ገመገምኩኝ። ከዛም በኋላ ደግሞ ዓላማዬን በተለያየ ጊዜ ማሳካት ማለት ተግባራዊ ማድረግ የምችላቸው ዕለት ተዕለት ማከናወን ወደምችላቸው ወደ ንዑስ ሐሳቦች ከፋፈልኩኝ። ከዛም በኋላ ደግሞ ዓላማዬን ሙሉ ዓላማውን ለማሳካት ከ100% ዛሬ ስንት ፐርሰንት መስራት እንዳለብኝ ጊዜ ያስቀመጥኩት። የምታልሙት ዓላማ በጊዜ ገደብ መቀመጥ አለበት። ዓላማ አለኝ፣ ጎል አለኝ፣ እኔ ራዕይ አለኝ ብሎ ብዙ ሰዎች ህይወታቸውን በከንቱ ሲባክኑ ያለው
ዓላማ ያለው ሰው ባይዘው የያዝነው ዓላማ የያዝነው እቅድ ታይም ባውንድድ መሆን መቻል አለበት። ጊዜ ገደብ ሊኖረው ይገባል። ማሳካት የምንችለው ሊሆን ይገባል። መነሻ ሊኖረው ይገባል። መዳረሻ ሊኖረው ይገባል። መች ጀምራችሁ መች ማሳካት እንደምትፈልጉ ሊታወቅ ይገባል። አለበለዚያ ዓላማ አለኝ ብላ ሲዳክሩ ማየት ጥሩ አይደለም። ዓላማ ያለው ሰው ከየት እንደምነሳ ያውቃል። ምን አይነት ዓላማ እንደሚያለው ማወቅ አለበት። አቅሙን ማወቅ መቻል አለበት። ዓላማውን ራሱ መገምገም መቻል አለበት። ሁለተኛው ነጥቤ ዓላማ ያለው ሰው በራሱ ላይ እርምጃ መውሰድ አለበት። በራስ ላይ እርምጃ መውሰድ ማለት የሚፈልገውን መቀነስ፣ ታይም ማኔጅመንት፣ ከዚህ ቀደም የሚያሳልፋቸው ነገሮች፣ በጣም የሚወዳቸው ነገሮች፣ በጣም የሚፈልጋቸው ነገሮች፣ አሁን ካለበት ከጊዜያዊ ሁኔታ ጋር ያልተመጣጠኑ ነገሮችን ባውንድ ማድረግ፣ ማጥበብ፣ መተው። ለምሳሌ ያክል የጀመሩትን ነገር ሱስም ሊሆን ይችላል፣ የሚፈልጉትን ነገር ቆንጆ ጥሩ ነገርም ሊሆን ይችላል። ነገር ግን ያንን ነገር ለማቋረጥ ያንን ነገር ለመተው በራሳቸው ላይ እርምጃ ሊወስዱ ይገባል። አንድ ምሳሌ እዚህ ጋር በጠቅስ ደስ ይለኛል። ሲጋራ የሚያጨስ ሰው ሲጋራ ለመተው የተለያየ አይነት ነገር ሰዎችን ሲያደርጉ አይቻቃለሁ። አንድ ሲጋራ የሚያጨስ ልጅ ሰሞኑን አግኝቼ ለምንድን ነው አንተ የምታጨሰው ምናምን ብዬ ስጠይቀው እባክህን መተው አቅቶኝ ነው አለ። ሰሞኑ መተው ፈልጌ አንድ ጓደኛ ይመክሮኝ ዘይት ውስጥ ሲጋራ ንከርና ከዛ የደረቀውን አጭስ ከዛ በኋላ ያስጠልሃል ብሎኝ አጭሼ እንደውም በጣም የጤና እክል አጋጥሞኝ ነበር ታሜን የተነሳሁት ብለዋል። ይሄ ሰው ምንድነው ማድረግ ያለበት? ለሱም በሰዓቱ የመከርኩት ነገር በዚህ አጋጣሚ በተለያየ ሱስ ውስጥ የምትገኙ ሰዎች ለማቋረጥ አንድን ነገር ለመተው ወይ በራስ ላይ እርምጃ ለመውሰድ መቀነስ የመጀመሪያው በቀን 5 ሲጋራ 6 ሲጋራ የሚያጨስ ሰው ወደ 4 ወደ 3 ማጥበብ እያለ 2 እያለ 1 እያለ ወደ መተው ይመጣል። ስለዚህ በራስ ላይ እርምጃ መውሰድ በጣም ብዙ ነገሮችን ይጠይቃል። ሌላኛው ነጥቡ ደግሞ እኛ እንዲሳካልን ለኛ ሰዎች መስራት የማይችሏቸው ነገሮች አሉ። ሰዎች ሊያግዙን የማይችሏቸው ነገሮች አሉ። ለምሳሌ እኔ በራሴ ላይ ለመስራት ፊዚካሊ ወይም ሰውነቴ ጤናማ መሆን አለበት ብዬ ካልኩ ስፖርት መስራት አለብኝ። አሁን ስፖርት ለኔ ሰው ምን ሊሰራ አይችልም። በገንዘብ ሊያግዘኝ ይችላል። በተለያየ ነገር አላማዬ እንዲሳካ ወደ ግቤ እኔ እንዲደርስ ሰዎች በተለያዩ ነገሮች በሐሳብ አይዲያሊ፣ ፋይናንሻሊ በተለያየ ነገር ሊያግዙኝ ይችላል። ሰዎች እናንተን መርዳት የማይችሏቸው ነገሮች አሉ። እናንተና እናንተ ብቻ የምትሰሯቸው ነገሮች አሉ። ስለዚህ በራስ ላይ መጨከን፣ በራስ ላይ እርምጃ መውሰድ። ሌላኛውና በጣም የብዙ ሰዎች እኔንም ጨምሮ አስከፊው ሱስ ምንድነው? ምቾት ቀጠና ውስጥ መንከባለል። ምቾት ቀጠና ማለት ለግዠሪ ላይፍ ማለት አይደለም። በጣም ተንፈላሶ መኖር ማለት አይደለም። አንድ ሰው ለራሱ ያበጃው የምቾት ቀጠና አለች። ምቾት ቀጠና በነገራችን ላይ ትንሽም ትልቅ ለየግለሰቡ እኩል ዋጋ አለው። የምቾት ቀጠና በነገራችን ላይ የስኬት ጠላት ነው። ከምቾት ቀጠና መውጣት። ሶስተኛው ነጥቤ ደጋግሞ መሞከር። አንድ ነገር ዛሬ ባይሳካ ነገ ይሳካል፣ ከነገ ወደ ባይሳካ በሚቀጥሉ ጊዜያት ይሳካል። ስለዚህ ደጋግሞ መሞከር የስኬት ትልቁ ምስጢር ነው። እኔ የምሬን ነው የምላቸው። አሁን እስከደረስኩበት ለመድረስ እነዚህ ነጥቦችን በደንብ ተግባራዊ አድርጋቸዋለሁ፣ በደንብ ሞክሬያቸዋለሁ። ለእኔ ሰርተውልኛል። ስለዚህ ዛሬ አልተሳካም ማለት ነገ አይሳካም ማለት አይደለም። ደጋግሞ መሞከር ውጤታማ ያደርጋል፣ ስኬታማ ያደርጋል። አትፍሩ፣ ግድ የላችሁም፣ ደጋግማችሁ ሞክሩ። ሌላኛው ነጥቤ ደግሞ ምንድነው? ውድቀትን አለመፍራት። ውድቀትን እንደ ጥሩ አጋጣሚ መጠቀም፣ መማሪያ ማድረግ። ስንወድቅ ግን ትልቁ ነገር ምንድነው? ለምን ወደኩት? በወደክበት ደግሞ ምን ተማርክ? ይህንኑ ነገር በደንብ ማወቅ ነው። መውደቅ ችግር የለውም፣ ማንም ይወድቃል። ያልወደቀ ሰው ባይዞ አይነሳም። ሰው ካልወደቀ አይማርም። ለወደቀ ሰው ነው መነሳት የሚያምረው። ካልወደቃችሁ አትነሱም። መነሳትን ደግሞ የመነሳት ጣዕሙ ያለው በውድቀት ውስጥ ነው። ላለመውደቅ ጥረት አታድርጉ። ውደቁ፣ ተነሱ። ግን እንዴት ወደቁ? ምን አሰናከለኝ? ምን አደናቀፈኝ? በመውደቄ ምን የተመታ? ያንን አስቡበት። አምስተኛው ነጥብ ይሉኝታን አትፍሩ። በተለይ እኛ ኢትዮጵያውያን ሰው ምን ይለኛል የምንለው ነገር አለ። እኔ በአንድ ወቅት በሆነ አካባቢ ላይ ከሆኑ ወጣቶች ጋር አንድ ስራ ያሰራ ነበር እና እዛ አካባቢ ያሉ ወጣቶች ስራዎችን ላለመስራት ብዙ ምክንያቶች አሏቸው። ለምንድን ነው እኔ የክሌ ልጅ የተባልኩ ይሄንን ነገር ለመስራት እኔ ተምሬ ትምህርት ጨርሼ ይሄንን ነገር እንዴት ልነግድ፣ ይሄን እንዴት ልስራ?
ይሉኝታ የሚባል ነገር ከህይወታችሁ አስወግዱ። በጣም ክፉ በሽታ ነው። በተለይ ወጣቶች ውጡ ከዚህ ጉዳይ። ምኑንም ሰራችሁ ምኑንም አደረጋችሁ ወንጀል አይሁን ኃጢአት አይሁን እንጂ በምታገኙት ገንዘብ ላይ ብቻ ትኩረት አድርጉ። ነገያችሁ ላይ ትኩረት አድርጉ። አሁን የምትሰሩት ነገር ምንም ነገር ነው። ትንሽ ነገር ሊሆን ይችላል፣ ትልቅ ነገር ሊሆን ይችላል። ትንሽ ስራ ሰርቶ በጣም ትልቅ ቦታ ላይ ቁጭ ያሉ ሰዎች የማያገኙትን ነገር የሚያገኙ ሰዎች አሉ። እኔ ባለሁበት አካባቢ አንድ ማቃት ሴት አለች። ሊስትሮ ትሰራለች። አጠገቧ እነዚህ ላይ እንደነ ካልሲ እንደነ ፓንት ምናምን በማስቀመጥ ትሸጣቸዋለች። በቃ የሚያልፋት ነገር የለም። ግን ዞር ብዬ ስለሷ ሰዎች ሲነግሩኝ ይችኮ ሀብታም ነች አሉ። ምንድነው ስል 2 ባጃጅ አላት፣ እዚህ እንዲያነ ቦታ ላይ ቤት ሰርታለች፣ እንዲያርጋለች። ይሄንን ስራ ነው ዞር ብዬ ሳስበው አሉ ተምረዋሉ ሰልጥነዋሉ የሚባሉ ሰዎች አይሰሙ ወደዚህ ቦታ መድረሳችን። እቺ ሴት ጥቅሟ ላይ ነው ኮንሰንትሬሽኑ። እዚህ ይሉኝታ የሚባል ነገር አስወግዱ። ይሄ ከይሉኝታ ጋር የተያያዘ ደግሞ አንድ ፊር ፕሬሸር ወይም ያቻ ግፊት የሚባል ነገር አለ። የጓደኛ የቤተሰብ ምናምን እንደነዚህ አይነት ነገሮችን አትመልከቷቸው። ዛሬ የምታገኙት ገቢ ነገ የት እንደሚያደርሳችሁ፣ ነገ የምትገዙትን መኪና፣ ነገ የምትሰሩትን ቤት፣ ነገ የምትኖሩትን የፈለጋችሁትን ኑሮ አስቡ እንጂ በእንደዚህ አይነት ነገር ላይ ከይሉኝታ ምናምን ከእንደዚህ አይነት ነገር ላይ ውጡ። ሌላው ነገር ደግሞ ባላችሁ ነገር አመስግኑ፣ አታማሩ። ሰዎች ሁሌ የሚያማሩ ሰዎች ምንም አይነት ነገር ላይ ሲደርሱ ነው አይቻላል። እኔ እግዚአብሔር በረዳኝ መጠን ሁሌ አመሰግን ነበር። በነገራችን ላይ አንድ ምስጢር ልንገራችሁ። የትኛውም አይነት ሃይማኖት ተከታይ ሆኑ ችግር የለውም፣ ባላችሁ ነገር አመስግኑ። ፈጣሪያችሁ ስታመሰግኑ ነው ያላችሁ ነገር የሚበዛው። በነገራችን ላይ በእጃችን ላይ ያለው ነገር የማብዛት ትልቁ ምስጢር ማመስገን ብቻ ነው። በደረሳችሁበት ልክ ላይ አመስግኑ። ባላችሁበት ሆናችሁ አመስግኑ። እጥፋይ ማመስገን ጥሩ ነው። ስለዚህ ሁሌ ማማረር። እኔ አንድ የማውቀው ሰው አለ ላለፉት ለ6 ዓመታት ያክል ምንም አይነት ነገርን እግዚአብሔርን ሲያመሰግን ሰምቼው አላውቅም። አለው ራሱን ማስተዳደር የሚችላቸው ነገሮች ውስን ነገሮች አሉ። ግን ሲደውል ምን ሆነ ነው ባክ እንደዚህ ሆኜ እንደዚህ ገብቼ በዚህ ወጥቼ ምን አይነት ኑሮ እንደሆነ ምን አይነት ነገር እንደሆነ እንደው እጭ ይላል። ነገም ደን እኔ በቃ ለግለሰብ ሁሌ ስመክር ይኸውልህ በቃ አንተ ያለን ነገር ለማብዛት ባለህ ነገር ረክተ ለመሆን መጀመሪያ አመስግን። እንደዚህ የብዬ ስመክረው የተወሰነው ነገር ወደዛ ህይወቱ ሲገባ ማመስገን ሲጀምር ነገሮቹ እየተቀየሩ መጡና ማመስገን ብቸኛው ነገር። ስለዚህ አላማ ላለው ሰው ስኬታማ ለመሆን አመስጋኝ ነው። ሌላኛው ነገር ደግሞ ጊዜን በአግባቡ ተጠቀሙ። ታይም ማኔጅመንት ይኖራችሁ። ዝም ብላችሁ ጊዜያችሁን በማይሆን ቦታ ቁጭ ብላችሁ ቡና ቦታ ላይ ቁጭ ብላችሁ ዋይፋይ እንደዚህ ስልክ እየጎረጎራችሁ ምናምን ጊዜያችሁን አታሳልፉ። አሁን ላይ አንድ የመጣ ሱስ አለ። ያ ሱስ ምንድነው? ሁሉም ሰው ሶሻል ሚዲያ አዲክትድ ነው። ሁሉም ሰው ጊዜውን የሚጨርሰው ሶሻል ሚዲያ ላይ ነው። አናነብም፣ በራሳችን ላይ አንሰራም፣ ራሳችን አፕዴት አናደርግም፣ የተለያዩ አጫጭር ስልጠናዎችን አንወስድም፣ መጽሐፎችን አናነብም፣ ኢቭን ባይብል ማናነብ፣ ቁርአን ማናነብ በጣም ብዙ ሰዎች አለን። እኔ በእንደዚህ አይነት ነገር ውስጥ አልፌያለሁ። ስልኬ ለኔ የሆነ ሰዓት ላይ ኖቲፋይ ያደርገኝ ነበር። ስክሪን ታይም ማለት በሳምንቱ መጨረሻ ቲክቶክ ላይ ይሄን ያህል ሰዓት፣ ፌስቡክ ላይ ይሄን ያህል ሰዓት፣ ዩቲዩብ ላይ ይሄን ሰዓት፣ ኢንስታግራም ይሄን ያክል ሰዓት፣ ይሄ እንደዚህ አሳልፋል አለ። ደነገጥኩኝ። so I'm spending my life በቃ ህይወቴን ለካ ሶሻል ሚዲያ ላይ እየጨረስኩ ነው ወደሚል ግንዛቤ ውስጥ ገቡ። እስቲ ይሄንን ነገር አሁን የምናገረው ነገር በራሳችሁ ላይ ሞክሩ። እስቲ አንድን ነገር ፌስቡክ ላይም ይሁን ቲክታክ ላይ ይሁን ጉግል wherever ይሁን ረጅም ጽሁፍ አንብባችሁ መጨረስ የምትችሉ ሰዎች እስቲ በደንብ ራሳችሁን ገምግሙ። በዚህ ጉዳይ ማናችሁ ማጨረሱ ኢቭን አሁን ይሄን የምናገረው ነገር እንኳን አዳምጦ ለመጨረስ ትግስት የሌለው ሰው አለ። የምናገረው ነገር አስተማሪ ነው። ነገር ግን እኛ የለመድነው ቲክታክ ሲመጣ አይ ቲንክ 3 ሰከንድ ነው መሰለኝ፣ ከዛ 6 ሰከንድ 10 ሰከንድ እያለ ነው። በአጫጭር ነገሮች፣ በአጫጭር ሙቪዎች፣ በአጫጭር ነገር ሰው ሁሉ ተጠምዷል። ስለዚህ ታይም ማኔጅመንታችን ሁሉም ከስክሪን ጋር ነው። ባልና ሚስት ቤት ህፃን ልጅ እየጮኸ
እንደዚህ እየነቁና ዜብራ ሰው ዜብራ እያለፈ እንደዚህ ስክሮል ማድረግ ጀምሯል። this is bad addiction መጥፎ ሱስ ውስጥ እየገባን ነው። ሰዎች በደንብ መንቃት አለብን። ሶሻል ሚዲያ የሰሩ ሰዎች እኮ እኛ እንደዚህ ስክሮል ባደረገን ቁጥር እነሱ እያመረቱ ነው ገንዘብ። የሶሻል ሚዲያ አዲክትድ የሆናችሁ ሰዎች ውጡ። ታይም ማኔጅመንት ስኬታማ ለመሆን ብቸኛው ምስጢር ነው። እኔ አድርገው ጠቅሞኛል። ማንበብ ባለብኝ ሰዓት አነበብኩኝ። ቁጭ ብዬ መስራት ያለብኝ ሰዓት እሰራለሁ። ሌላ ነገር ላይ ኢንቨስት ታይምን ማድረግ ባለብኝ ሰዓት ላይ አደርጋለሁ። ያ አሁን ላለውበት ላይፍ ሌቭል አድርሶኛል። ሌላኛው ራስን አፕዴት ማድረግ ወይም ትምህርታዊ የሆኑ ነገሮች ላይ ራሳችንን ማሳደግ። ለምሳሌ ያክል አንድ ሰው ፕሮፌሽን ሊኖረው ይገባል። አናጺ ሊሆን ይችላል፣ ግንበኛ ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ምንም አይነት ሊሆን ይችላል። ብቻ ግን የሆነ ሙያ ሊኖረው ይገባል። በዛ ዙሪያ መስራት አለበት። ራሱን ማሰልጠን፣ ራሱን ማስተማር፣ ትላንት ከነበረበት ከእውቀት ሌቭል ዛሬ ራሱን ከፍ ማድረግ፣ ንቁ መሆን። እቺ ምድር ዓለም እኛን ጥላ እየሄደች ነው። ከዓለም ጋር አሁን መግባባት ያቃተን ምንድነው? ዓለም ቀድማን ስለሄደች ወደሷ ለመድረስ እየታገልን ሆነን ነው። ተራርቀናል። አሁን ያለንበት ኢራ ሌላኛው ኢራ ነው። እኛ ያለንበት በአስተሳሰብ ያለንበት እና አሁን የመጣው ኢራ ሌላ ነው። ፎር ኤግዛምፕል አሁን ያለንበት የቴክኖሎጂ ወይም የኢንፎርሜሽን ኢራ ላይ ነው ያለነው። ሰው መረጃን በማቀበል ገንዘብ የሚያመርትበት ላይ ነው ያለነው። ፎር ኤግዛምፕል ኢራዎች ነበሩ። ከዚህ ቀደም ሰዎች ህይወታቸውን የሚያስተዳደሩበት ኢራዎች ነበሩ። በድንጋይ ሰው ህይወቱን ሲያስተዳድር የነበረበት ጊዜ ነበረ። አደን ብቻ በቃ አድኖ ህይወቱን ሰው የሚያስተዳድርበት ጊዜ ነበረ። በአንድ ወቅት ደግሞ በትምህርት ብቻ ህይወቱን የሚያስተዳድርበት ጊዜ ነበረ። በሆነ ወቅት ደግሞ በእርሻ ብቻ ህይወቱን የሚያስተዳድርበት ጊዜ ነበረ። አሁን ደግሞ ወደ ኢንፎርሜሽን ኢራ መተናል። ያለንበት ኢንፎርሜሽን ኢራ ስለሆነ ዴይ ቱ ዴይ ራሳችንን አፕዴት ማድረግ መቻል አለብን። ስለዚህ ራሳችሁን ቶሎ ቶሎ አስተምሩ። ሌላኛው ነገር ምንድነው? ገንዘብ አያያዝ ወይም ደግሞ ፋይናንሻል ዲሲፕሊን። ገንዘብ ለሁሉም ሰው ያስፈልጋል። አዎ ወጪዎች አሉ። አዎ ግን አላስፈላጊ ወይም ደግሞ አንፕላንድ የሆኑ ወጪዎችን መቆጣጠር፣ ማኔጅ ማድረግ፣ በጊዜ በወቅት ማድረግ፣ ቁጠባ መልመድ፣ እንዲሁም ደግሞ እቁብም ሆነ ምንም ሆነ ዛሬ ገንዘባችን አሁን ካለበት ነገር ላይ ማሳደግ ወደምችልበት ስቴፕ ትንሽ ነገር ላይ ቢሆን ፐርፎርም ማድረግ፣ ያንን መልመድ ወሳኝ ነገር። በመጨረሻ ላይ የምነግራችሁ ነገር የጤና እንክብካቤ። ሰው ጤናውን መንከባከብ አለበት። አብዛኞቻችን ዝም ብለን ነው የምንኖረው ህይወትን። የትኛውም አይነት ሰው የጤና እንክብካቤ ማለት በጣም ብዙ ነገሮችን በዚህ ኤክስፐርት የሆኑ ሰዎች ብዙ ነገሮችን ሊጠቅሱ ይችላሉ። ግን እኔ እስከማውቀው ድረስ ውስን ነገሮችን አውቃለሁ። ያ ምንድነው? ጤናማ አመጋገብ፣ ፊዚካል ኤክሰርሳይዝ መስራት፣ ራሱን ለበሽታ ወይም ለጎጂ ለሆኑ ነገሮች ኤክስፖዝ አለማድረግ፣ ለምሳሌ አልኮል አለመጠቀም፣ ሲጋራ፣ ጫት፣ ለጤና እክል ለሚሆኑ ነገሮች ራስን አሳልፎ አለመስጠት። ፎር ኤግዛምፕል ሲጋራ ላይ ያለ ጽሑፍ አለ። ቱባኮ አታክስ ደ ላንግ ይላል። ካምፓኒው ነው የጻፈው። ስለዚህ እያወቅን ራሳችን ጤናችን ለሚጎዳ ነገር አሳልፈን አለመስጠት። ውድ ተመልካቾቼ ለዛሬ የነበረኝን ትምህርት ፓርት 1 የስኬት ምስጢር እዚህ ጋር አጠናቃለሁ። በሚቀጥለው ጊዜ ፓርቱን ይዤ እመጣለሁ። እስከዛው ደግሞ አውዳና ፖድካስት ይደርሳል። ያስተምራችኋል፣ ያዝናናችኋል። እስከ መጨረሻ ድረስ ቪዲዮን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ይህንን ትምህርት ያቀረብኩላችሁ እኔ ወንድማችሁ ኒቆዲሞስ እርዳቸው ነኝ። እስከሚቀጥለው ጊዜ ድረስ ይህንን ሚዲያ ለተለያዩ ሰዎች አስታውቋቸው፣ ሳብስክራይብ እንዲሁም ደግሞ የደወል ምልክትን እንዲጫኑ አሳስቧቸው፣ ሼር አድርጉላችሁ። ቸር ሰንብቱ፣ ደህና ሁኑ። መልካም ጊዜ። ቻው ቻው።